እንደሚታወቀው የማዘጋጃ ቤታዊ ስር ውስጥ ካሉ ተግባራቶች ውስጥ አንዱ የእሳትና ድንገተኛ አደጋዎች መከላከል ዋና ስራችን ነው። በስራችን ከሚገኙ ተቋማት ዋናው ተግባር ብለን አድርገን የምንይዘው ይሄን ነው። ከዚህ ጋር ተያይዞ በዚህ በመስቀል በዓልና በኢሬቻ በዓል ላይ ሊከሰቱ የሚችሉ አደጋዎች ምንድን ነው በሚል ቅድሚያ የራሳችንን እቅድ አቅደን ከዘርፉ ጋር እንዲሁም ደግሞ ከእኛ መስሪያ ቤት ጋርም በቅንጅት ሆነው የሚሰሩ ተቋማትና አንድ ላይ አድርገን ወደ ተግባር ገብተናል። ይህም ሁሉም ባለድርሻ አካላት መጪው በዓላት የሰላም የፍቅር እንዲሆኑ ሃይማኖታዊ እንዲሁም ባህላዊ ትውፊቱን ጠብቀው እንዲካሄዱ የራሳችን ድርሻ የተወጣን ነው ያለ ነው። ከዚህ አንጻር ከዚህ በፊት የየካ ክፍለ ከተማ የእሳትና ድንገተኛ አደጋ ስራ አመራር ኮሚሽን በየካ ክፍለ ከተማ አልነበረም። ዘንድሮ ግን በሌላ ሁኔታ ከከተማ ጋር ተነጋግረን በየካ ክፍለ ከተማ መከፈት አለበት በሚል በአዲስ መልከኛ ጋር ተቋቁሞ ቢሮ አግኝቶ ወደ ስራ የገባበት ሁኔታ ስላለ አሁን ከፊት ተሰጥ ከነበረው ሁኔታ ውስጥ የተሻለ አገልግሎት ይሰጣል ብለን ታሳቢ እናደርጋለን። ይሄን ታሳቢ አድርገን ደግሞ በዚህ በተለይ በዳመራ በዓል አካባቢ ሊከሰቱ የሚችሉ ስራዎችም ከተቋሙ ጋር በቅርበት እየሰራ መሆኑ ለመግለጽ ይወጣለሁ። ከዛ ውጪ በበዓላት ወቅት የሚከሰቱ ችግሮች ምንድን ነው በሚለው ላይ የጋራ ውይይት አድርገናል፣ እቅድም አቅደናል። በዚህ ውስጥ በዋናነት ያገኘነው ምንድን ነው? በበዓላት ወቅት ውስጥ የሚከሰተው እንደ የበዓሉ የተለያየ ሲሆን እንደ በዓሉ አይነት የተለያየ ሲሆን በተለይ በደመራ በዓል ጊዜ ደግሞ በስፋት የሚከሰተው የእሳት አደጋ ቃጠሎ ነው። ይህም በዓሉ ከእሳት ጋር አብሮ የሚከበር ስለሆነ በየአደባባዩ ደመራ የሚደመርና የሚቃጠል ስለሆነ በዚሁ አላግባብ የሆኑ ቦታ ላይ የመደመር ሁኔታዎች፣ የማቃጠል ሁኔታዎች ከመብራትም እንዲሁም ደግሞ ከቤቶች ጋር ኮንታክት የመፍጠርና ቤቶች የመቃጠል ሁኔታዎች በብዛት ስለሚታዩ ይሄ እንዲከላከሉ ለማህበረሰብ ደግሞ ግንዛቤ እየሰጠን እንገኛለን። በአሁኑ ወቅት በክፍለ ከተማ ደረጃ የቅስቀሳ ቡድን አቋቁመን ሁሉም ማህበረሰብ የገበያ ማዕከላት ያሉበት በአደባባዮች እንዲሁም ደግሞ በመንገዶች በሞንታር ጭምር ቅስቀሳ እያደረግን ነው፣ ግንዛቤ እየፈጠርን ነው። ይህን ስንል ምንድን ነው? በተለይ በበዓላት ጊዜ በቸልተኝነት የሚከሰቱ እሳቶች አሉ። እንዲሁም ደግሞ ከከሰል አጠቃቀም ጋር በተያያዘ የሚከሰት የሞት አደጋዎች ይታያሉ። ይህን ለመከላከል ማህበረሰቡ የከሰል አጠቃቀምን፣ የመብራት አጠቃቀምን፣ የውሃ አጠቃቀምን በተቻለ መጠን ጥንቃቄ በተሞላ እንዲሆን ግንዛቤ እየፈጠረን እንገኛለን። ስለዚህ አሁን በዛሬው ዕለትም እኛ በዋናነት ለማህበረሰቡ የምናስተላልፈው ምንድን ነው? ማህበረሰቡ በየቤቱ መብራት ሲጠቀም በትክክል ከተጠቀመ በኋላም ደግሞ መብራት መዘጋቱ፣ ፊውዙ መጥፋቱን፣ ስዊች መሆኑን ማረጋገጥ እንዳለበት፣ ከሰሎችን ሲጠቀም አግባባዊ በሆነ መልኩ ከታፈኑ ቤቶች ውጭ አድርጎ መጠቀም እንዲችል፣ ሌላው ደግሞ ከበዓላት ጋር ተያይዘው ያሉ ከደስታ ብዛት የተነሳ መጠጥ፣ የምግብ አጠቃቀም ስነስርዓትም በዓሉን ታሳቢ ያደረገ ከአደጋ ሊታደግ በሚችል መልኩ አደጋውን ታሳቢ ያደረገ እንዲሆንና በተለይ ጠጥተው ካለ ማሽከርከር እንዲሁም ደግሞ የመንገድ አጠቃቀሞችን የሰዓት አጠቃቀሞችን ገደብ እንዲኖረው እንዲያደርጉ ግንዛቤ እየፈጠረ ነው ያለነው። በዚህ በኩል ደግሞ በዋናነት ከኛ ጋር አብሮ የሚሰራው የአዲስ አበባ ከተማ መንገድ ትራንስፖርት እና የትራፊክ ማኔጅመንት የካ ቅርንጫፎች አብረውናሉ። እነሱም በራሳቸው በኩል ዝግጅት አድርገው ከኛ ጋር ቅስቀሳ እያደረጉ ግንዛቤ እየፈጠሩ ይገኛሉ። በተለይ በዋናነት በኢሬቻ ቀን በርካታ የሰው ኃይል ከቤቱ ወጥተው ወደ ኢሬቻ ማክበሪያ ቦታ ይሄዳሉ። በዚህ ጊዜ የመንገድ አጠቃቀም ጋር ተያይዞ በትራፊክ ሊከሰቱ የሚችሉ አደጋዎች እንዳይኖሩ እንዲሁም ደግሞ ዝግ የሚሆኑ መንገዶች ስላሉ ከዛ ጋር ተያይዞ የእግረኞች መጉላላትም እንዳይፈጠር መስመሮችም ተደራሽ ማድረግ ላይ በተለይ በዋና መስመር የሚባሉ በእኛ እንደ የካ ክፍለ ከተማ ጉራራ መስመር አለ፣ እንዲሁም ካራ መስመር አለ፣ በዚሁ በእኛ በመገናኛ መስመር አለ፣ በሲኤምሲ መስመር አለ። በሁሉም መስመሮች የትራንስፖርት አገልግሎት ተደራሽ እንደሆኑ ይህን የማመቻቸት ስራ እየሰራ ነው ያለ ነው። ከውሃና ከመብራትም ጋር በተያያዘ በተለይ ደመራዎች አካባቢ ላይ መብራት አደጋ ሲፈጠር ቶሎ የመብራት የማጥፋት ነገር በአንድ ስልክ ሁለቱም ሶስቱም አብሮ የሚገለገሉበት ስታንዳይ ባይ ሆኖ አገልግሎት እንዲሰጡ የማድረግ ስራዎች ላይ የጋራ አድርገናል። ከዛው በተጨማሪ ውሃ አገልግሎት ላይ በተለይ ማህበረሰቡ ደመራ በሚደመርበት አካባቢ የውሃ አቅርቦት እንዲኖር ቧንቧ አገልግሎቱ እንዳይቋረጥና ደመራውን ከደመሩ በኋላ ሲጨርሱ
አጥፍቶ በውሃ አጥፍቶ ጠርጎ ንጽህናውን ጠብቆ እንዲያሉ ከማድረግ አኳያ ከውሃና ፈሳሽ ጋር አብረን እየሰራ ነው ያልነው። ከጽዳት አንጻርም እነኚህ የደመራ የተደመረባቸው አካባቢዎች በዓሉ ከተከበረ በኋላ ከባሉ ማግስትም የመስቀል በዓል አለ። ከዚህ ጋር ተያይዘው የእርድ ቦታዎች አሉ። እነኚህ በሙሉ ደግሞ አገሪቱን የሚበክሉ አሁን አዲስ አበባ እያደገች የተመነደገች አጠቃላይ እንደ ስሟ ውብ የሆነች የመጣች ከተማ ናት። ይህን መልሶ የሚያቆሽሽ ሳይሆን በስነ ስርዓት አድርገው እንዲጠቅሙ ከማድረግ አኳያ ከጽዳት አንጻር ያለውን ከጽዳትና ውበት አስተዳደር ጋር አብረን እየሰራን ነው ያለነው። ስለዚህ አደጋዎች ሲደርሱ ቶሎ ስልክ ከማንሳት አንጻር ምናልባት 939ም ቢዚ የመሆን ነገሮች አሉ። እነኚህ ከዚህ አንጻር ትክክል ነው። ነገር ግን ማህበረሰቡ በወረዳው አካባቢ ላሉ ለወረዳ አስተዳደር፣ ለቀጠናው አመራር፣ ለማንኛውም ሰው መደወል ይችላል። የቀጠናው አመራሮች በዚህ ሰዓት ሁሉም የእሳትና ድንገተኛ አደጋ የቢሮ ስልክም ሆነ የግል ስልካቸውን ያውቁታል። ስለዚህ አንድ አደጋ ሲከሰት አንደኛው ቀጠና ላይ የሚደግፍ አመራር አለ፣ ለቀጠና ደጋፊ አመራር ማሳወቅ፣ ከዛ ደግሞ ለወረዳው አስተዳደር ማሳወቅ ወይም ለክፍለ ከተማ ስራ አስኪያጅ ቢሮ ማሳወቅ ይቻላል። ወዲያው እኛ ምላሽ እንዲሰጡ የማግኘትና አሁን ያለው ሰንተር ለየካ መሀል ላይ ስለሆነ በየትኛውም ቦታ ቢሆን በተቀመጠው ስታንዳርድ መሰረት ተወርውሮ የመድረስ ሙሉ አጋዥነት ስላለ በመሀል ደረጃ ስላሉ ምንም ስጋት የለብንም። እኛም በዛ በኩል ዝግጁ ነን። በእለቱ ሁሉም ስታንድ ባይ ናቸው። ቤት የሚገቡ ሰራተኞች አይኖሩም። ሽፍታቸው ታጥፎ ነው እየሰራ ያለው። እንደ እሳትና ድንገተኛ አደጋ ብቻ ሳይሆን እንደ ደንብም እንደ ትራፊክ ማኔጅመንትም እንደ መንገድ ትራንስፖርትም ሽፍቱን አጥፎ ሙሉ 24 ሰዓት ለመስራት ዝግጁ ናቸው። ስለዚህ አደጋ በተከሰተ ቁጥር አንደኛው አማራጭ 939 ነው፣ ቀጥታ የሚያገኙበት ስለሆነ ከተለያዩ ዳይሬክሽን ወደ አንድ ማዕከል ሲመጣ ቢዚ ሊሆን ይችላል። እንደዛ ከሆነ ግን ሌሎች አማራጮች አንደኛው ለቀጠናው ደጋፊ አመራር፣ ሁለተኛው ለወረዳው አስተዳደር ለማንኛው አካል ቢደወል፣ ከዛ ለክፍለ ከተማ ቢደወል እኛ ወዲያው ተደራሽ ማድረግ ስራ እንሰራለን። በዚህ አጋጣሚ የኔን ስልክ መያዝ ይችላሉ። 09 44 24 85 87 ቢደውሉ ወዲያው ለእሳትና ድንገተኛ አደጋ የማሳለፍና በዛው ምላሽ እንዲያገኙ የማድረግ ስራ የምንሰራ መሆኑን መግለጽ እፈልጋለሁ። ማህበረሰቡ በዓሉን ሲያከብር ቅድሚያን ጽዳት እንዲያደርግ ከባሉ በኋላም ጽዳት እንዲያደርግ ሁልጊዜ ጽዳት ባህላችን እንዲሆን ከዛት አስተዳደርም የግንዛቤ ስራ እየሰራን እንዲሁም ደግሞ ታች ወርዶ ባለሙያዎች ለመንደር ግንዛቤ እየፈጠሩ ቁጥጥርና ክትትል እያደረጉ ያሉበት ሁኔታ አለ። ስለዚህ እንደ ኢሬቻም በዓል እንደ መስቀል በዓልም ምንም አይነት ኮሽታ ሳይኖር በዓሉ የሰላም የፍቅር የመቻቻል ሆኖ በሰላም እንዲያልፍ ሁላችን የጋራችን ድርሻ መወጣት አለብን የሚል ነው። ማህበረሰብም ደግሞ እንደ ማህበረሰብ ለጋራ ሰላማችን ለጋራ በዓላችን በዓሉ የሁላችን እንደመሆኑ መጠን ሁላችን ተጋግዘን ሰላም ሆኖ እንዲከበር የማድረግ ስራ ማህበረሰቡም ድርሻው እንዲወጣ ዘንድ ጥሪያችንን እናስተላልፋለን።